መግዛት ያለብን እና በዒባዳችን ላይ ጽናት ሊኖረን ይገባል። በዲናችን ላይ ጽናት ሊኖረን ይገባናል። ነቢያችን ዓለይሂ ሰላቱ ወሰላም አንድ ሰው መጥቶ ሲጠይቃቸው ምንድን ነው ያሉት? ቁል አመንቱ ቢላህ ሱመ እስተቂም፣ አምላኬ ጌታዬ አላህ ነው በል፣ ከዚያ በኋላ በዛ ላይ ቀጥ በል። አላህ ያዘዘህን በመፈጸም አላህ የከለከለህን በመከልከል በዛው ላይ ጽናት ሊኖርህ ይገባል ነው የሚሉት። ስለዚህ ሁላችንም ዲናችን ላይ ጽናት ሊኖረን ይገባል። ዛሬ በተለያየ ሁኔታ የተለያዩ ችግሮች እየተፈጠረ ነው ያለው። ዛሬ ራሱ እዚህ የዒድ ሶላት እንዳንሰግድ ብዙ ችግሮች ነበሩ። ይህን ሁላችንም ማወቅ መቻል አለብን። ማንም ሰው የመስገጃ ቦታ ሊመርጥልን አይገባም። ማንም አካል እኛ አስፋልት ወጥተን መንገድ አልዘጋን። እዚሁ ሸኾቻችን መስጂድ ውስጥ ነው እንሰግዳለን ብለን የመጣ ነው። ስለዚህ አንተ የምትሰግደው እዚህ ቦታ ነው፣ አንተ መስገድ ያለብህ እዚህ ቦታ ነው ብሎ ማንም ሊመርጥልን አይገባም። አንዳንድ የተደለሉ የጸጥታ አካላት እንደዚህ እያደረጉ ነው፣ ግልጹ መነጋገር ስላለብን። ይሄ ደግሞ ተሸፋፍኖ መሆን የለበትም። በየአጋጣሚው ሁሉ ሁላችንም ድምፃችንን ማሰማት መቻል አለብን። የእምነት ነፃነት በሕገ መንግስቱ የተደነገገ ነው። አንተ ይህን ተከተል፣ አንተ ይህን እንደዚህ አድርግ፣ እዚህ ስገድ፣ እዛ ስገድ የማንም ስልጣን አይደለም። ስለዚህ በየመስጂዱ እየደረሱ ያሉ ችግሮችን አይተን በማለት በተለያየ እየተገፋን እየወጣን እዚህ ደረጃ ደርሷል። አሁን ደግሞ የዒድ ሶላት በዚሁ በሸኾቻችን ሐሪማ ብዙ ችግር ነበር። የተወሰኑ ሰዎች ማለት ነው፣ የተወሰኑ ሰዎች በሚፈጥሩት ችግር። ስለዚህ ይሄን ነገር በግልጽ መነጋገር አለብን። በየአጋጣሚ መንግስትም ስብሰባ በሚጠራበት ሰዓት እየተገኘን በእምነታችን ላይ እየደረሰ ያለውን ጭቆና መናገር መቻል አለብን። መፍራት የለብንም። ዲነል ኢስላም እኮ እዚህ ደረጃ ሲደርስ ብዙ መስዋዕትነት ተከፍሎ ነው። አዎ ዛሬ እኛ አባታችን ሙስሊም አያቶቻችን ሙስሊም ስለሆኑ እንደ ቀላል ስላገኘነው ነው በቀላል ነገር የምናየው። ብዙ ዋጋ ተከፍሎበት ነው እስልምና እዚህ ደረጃ ላይ የደረሰው። ነቢያችን ዓለይሂ ሰላቱ ወሰላም ሰይዱል አወሊነ ወልአኺሪን የሆኑ ታላቁ ነቢይ አንተን መፍጠር ባልፈልግ ኖሮ እችን ዱንያን አልፈጥራትም ነበር፣ ለአንተ ስል ነው እችን ዓለም የፈጠርኩት ያላቸው ታላቁ ነቢይ ዓለይሂ ሰላቱ ወሰላም ለዚህ ለዲን ሲሉ ብዙ መከራ ደርሶባቸዋል። ብዙ ስቃይ፣ ብዙ እንግልት ደርሶባቸዋል። ሐታ ከሚወዷት ሀገራቸው፣ ከተወለዱባት፣ ካደጉባት፣ ቤተሰቦቻቸው ካሉበት ሀገራቸው ጥለው የወጡት እኮ ለዚህ ለዲን ብለው ነው። ጥርሳቸው የተሰበረው ለዲን ብለው ነው። የቆሰሉት ለዲን ብለው ነው። ስለዚህ ብዙ ነገር አልፎ ነው እዚህ ደረጃ ላይ የደረሰው እስልምና። ስለዚህ ሁላችንም እምነታችን ላይ ጽናት ሊኖረን ይገባል። በየጊዜው አላህ ሱብሓነሁ ወተዓላ ባሪያዎቹን ይፈትናል። ፈተና ሳይኖር ውጤት የለም። ከፈተና በኋላ ነው ፍሬና ገለባው ከተለየ በኋላ ነው ምርቱ የሚታወቀው ማለት ነው። አላህ ምን ይላል? አሐሲበ ናሱ አን ዩትረኩ አን የቁሉ አመና ወሁም ላ ዩፍተኑን ወለቀድ ፈተና አለዚነ ሚን ቀብሊኩም ወለየዕለመነ አላሁ አለዚነ ሰበሩ ወለየዕለመነ አልካዚቢን ነው የሚለው አላህ። እንደው ዝም ብላችሁ አምነናል ሙስሊሞች ነን በማለታችሁ ምክንያት